ሃይ ህይወታችሁ ከሌላ ሰው ጋር ግዴታ መመሳሰል የለበትም። ህይወታችን ለአንድ አይነት ታይም ቴብል ሊኖረን አይችልም። በ30 ዓመታችሁ ትዳር ላትይዙ ትችላላችሁ። በ35 ዓመታችሁ ደግሞ የህልም የምትሉት ስራ ላይ ይሳካ ይችላል። 40 ዓመታችሁ ላይ ቤተሰብ አልመሰረታችሁ ይሆናል። ግን ያ ማለት ኢንክሬዲብል የሆነ በጣም ቆንጆ የሆነ ህይወት አይኖራችሁም ማለት አይደለም። 30 ላይ እንደዚህ ስላልሆነ 35 ላይ እንደዚህ ስላልሆነ 40 ዓመት ላይ እንደዚህ ስላልሆነ ከዚህ በኋላ አይሆንልኝም ማለትም አይደለም። የእያንዳንዳችን ታይም ቴብል የተለያየ ታይም ቴብል ስለሆነ ያለን ማለት ነው። ስለዚህ ሶሳይቲው በጫነው ጫና በቃ ማህበረሰቡ ባስቀመጠልን ታይም ቴብል ለመጓዝ እንታገልና ያ አልሆን ሲላን ምን እንሆናለን? ተስፋ እንቆርጣለን። ከዚህ በኋላማ አይሆንም ቢቀርብኝስ ወደሚለው ሐሳብ እንሄዳለን። ስለዚህ ያ እንዳይፈጠርብን የእያንዳንዳችን ታይም ቴብል የእያንዳንዳችን ጊዜ ነገሮች የሚሳኩበት ሁኔታ እንደሚለያይ አምነን መቀበልና የሌሎችን ሰዎች ህይወት ከራሳችን ህይወት ጋር ማወዳደር የነሱን ህይወት ለመኖር ወይም ደግሞ የኛ ህይወት የነሱን እንዲመስልልን መሞከር ማቆም አለብን። ያ ሲሆን ሁሉም ነገር በራሳችን ታይም ቴብል እግዚአብሔር በሰጠን በፈቀደልን እየሆነልን ይሄዳል ማለት ነው። ካልሆነ ግን በቃ አለፈ። ይሄ ነበረ በዚህ እድሜ ማግባት ነበረብኝ፣ በዚህ እድሜ ደግሞ የህልም የምለውን ስራ መስራት ነበረብኝ፣ በዚህ እድሜ ቤተሰብ መመስረት ነበረብኝ። ያ ስላልሆነ ከዚህ በኋላ ኢትስ ቱ ሌት ልንል ነው። ኢት ኢዝ ኔቨር ቱ ሌት ጋይስ።